ገና መሬት ላይ ስጥልህ ታፕ አድርግሽ because if you think ከያዘኝ በኋላ ታፕ አደርጋለሁ it's going to be too late ኢቲኤፍሲ 3 ፋይት አታረግም ከዚህ በኋላ ፋይት የሚባል ነገር አታረግም something in your body permanently ይሰበራል ሶ ጆኒ ፋይቱ በጣም ደርሷል ኦልሞስት አሁን አንድ ሳምንትና ከተወሰነ ጊዜ ነው የቀረው በጣም ጓጉቻለሁ ብለ ነው ትሬኒንግ ካምፑ እንዴት ነው ትሬኒንግ ካምፓችን እኛ የዛሬ 3 አመት የጨረስነው ስለዚህ ትሬኒንግ ካምፕ የሚለው ነገር አልገባኝም ሌላው ነገር ደግሞ እግሩን ሰብሯል ብለ ነበርና ሐሳብ እየተቀየረ አዲስ ነገር አለው እየተቀየረ ነገር የለም ወይስ አሁንም ለመስበር እንደቆረጥክ ነው ኦፍኮርስ ይሰበራል ምን ቢቀየር ሐሳብ አለ እዚህ ጋር አይ ባሪውን ካስተካከለ ጸባዩን ካስተካከለ ተዋለው ብለ ስለነበረ ተዋለው አላልኩም ካስተካከለ ትከሻውን ሰብሯለሁ ነው እሺ ሶ በጂሱ መሬት ላይ አውርደ ነው ምሰብሮም ከሆነ ምሰብሮና የሱ ስትራይኪንግ አሪፍ ነው ብለ ታስባለህ የሴዶ ፕላን ቴጁስ ገብቶ ለመሮጥ ነው እሺ ስለዚህ ምንም ይሁላ ውጭ ሀገር ሄዶ ትሬን ያደርገው ለመሮጥ ነው ሰዓት መግዛት ነው ስራው ስትራይኪንግ አገም የለው ሆፒንግ I would get tired በስትራይኪንግም ስትራይክ አደርገዋለሁ በግራፕሊንግም ይረሸናል ሌላው ደግሞ ጥያቄ ሁሌ ሴዶ የሚለው ነገር አለና አንተ ምላሽ የማሰጥበት ማለት ነው ይሄ ልጅ አይመጥነኝም ማርሻል አርቱ ለማሳደግ ብዬ ነው ከሱ ጋር ፋይት ማድረጉ ይላልና አንተ ሲመጥነኛል ብለህ ታስባለህ እሱን እኔ የምመልሰው የፋይት ሁለት ነው እሺ ኦኬ እንደሚመጥንና እንደማይመጥን እንመጣጠናለን እዛው ገብተን እንተያያለን ማን እንደሚመጥን ማን እንደማይመጥን እሺ and I just hope ሴዶ ኢቲኤፍሲ 3 ላይ ፋይት ማድረግ ከፈለክ ገና መሬት ላይ ስጥልህ ታፕ አድርግሽ because if you think ከያዘኝ በኋላ ታፕ አደርጋለሁ it's going to be too late ኢቲኤፍሲ 3 ፋይት አታረግም ከዚህ በኋላ ፋይት የሚባል ነገር አታረግም something in your body permanently ይሰበራል